ያሜንት ኃላፊነቱ የተወሰነ የግል ማህበር ከተቋቋመ ወደ 10 ዓመታት ሆኖታል። በዚህ ወቅት የተለያዩ ስራዎችን ሲሰራ ቆይቷል። በተለይ አሁን ዛሬ ዋናው ያገናኘን ቤተሰብ መመስረት ሀገርን መገንባት ነው በሚል መርህ ወይ ርዕስ ስር ሆነን ሺዎችን ስናጋባ ቆይተናል። አሁን ደግሞ ከማጋባት ደግሞ አልፈን በትዳር የቆዩ ትዳርን ያጸኑ አገርን ያቆዩልን አገር እንድትበረክት ያደረጉ ለጥሩ ስነ ምግባር ምሳሌ የሆኑ 10 ዓመትና ከ10 ዓመት በላይ የቆዩትን በትዳር የቆዩትን ሰዎች በጋራ የምንዘክርበት በዓላቸውን የምናከብርበት ጊዜ ላይ ደርሰናል። ይህም የሚካሄደው በሐምሌ 6 ቀን 1917 ወይም በዚህ ዓመት ሐምሌ ወር ላይ የሚካሄድ ይሆናል። ይህ ክብረ በዓል ብዙ የተለያዩ ፕላኖች ይኖሩታል። ከዚህ ውስጥ አንዱ ዋናው ዛሬ እንዲሰመር የፈለግነው ኢትዮጵያ ውስጥ በትዳር ለረጅም ዓመታት የቆዩ የኢትዮጵያ የረጅም ጊዜ በጋብቻ ተጣምረው የኖሩ ሰዎች የሚመረጡበት ሁኔታ ይኖራል ብለን እንግዲህ እየሰራን ያለ ነው። በዚህ ዓመት እንግዲህ በመናረጋው ፕሮግራም ከኢትዮጵያ በትዳር 70 80 90 100 ዓመት የቆዩ ሰዎች እነሱ የሚሸለሙበት የሚዘከሩበት እንደገና ደግሞ በቅርብ ጊዜ ደግሞ የሚያገቡ ሰዎችን ደግሞ ለነሱ ደግሞ አደራ የሚሰጥበት በዓል ይሆናል ብለን ነው የምናስበው። ይሄን እንግዲህ እንደ ሀገር መምረጣችን እንደተጠበቀ ሆኖ እንዲሁም እንደ ክልል ደግሞ እያንዳንዱ ክልል የራሱን እድሜ ጠገብ በትዳር የቆዩ ሰዎችን የምንዘክርበት ወይ የሚመረጡበት ሁኔታ ይሆናል። ይህ እንግዲህ በሶሻል ሚዲያም በተለያዩ ፕላትፎርሞች የምናስተዋውቅ ይሆናል። ይህ የጋብቻ በዓል እንደሚታወቀው በአብዛኛው ከ40 እና ከ40 ዓመት በላይ የቆዩትን ሰዎች ቅድሚያ ሰጥተን የሚያከብሩበት ሁኔታ ሲሆን የተቀረው ደግሞ በተዋረድ ዝቅ እያለ እስከ 10 ዓመት ድረስ በጋብቻ የቆዩ ሰዎችን የምንዘክርበት ሁኔታ ይሆናል። እንደሚታወቀው ጥሩ መሰረት ያለው ህንፃ የመሸከም አቅሙ በጣም ከፍተኛ ነው። ስለዚህ በጥሩ መሰረት ላይ የተመሰረተ ትዳር ደግሞ መሰረቱ በጣም ትልቅ ነው የሚሆነው እና በዚህ መሰረት ላይ የታነጹትን ሰዎች ነው እንግዲህ ወደዚህ ትዳር ለመጋበዝ እየሰራን ያለ ነው። እንደሚታወቀው በየሺ ጋብቻ በ2005 የተጋቡ ሙሽሮቻችን ከ10 ዓመት በላይ ስለሆኑ ከነሱ መካከል በነፃ የተወሰኑትን የምንጋብዝበት ይሆናል። እነሱ መጋበዝ ብቻ ሳይሆን ልጆቻቸውንም ይዘው ሊመጡ ይችላሉ ብለን እንግዲህ ከየክልሉ እነሱንም ምሳሌያዊነት እንዲኖረው እነሱንም እንጋብዛቸዋለን። ስለዚህ በዚህ መልክ ኢትዮጵያ እድሜ ጠገቡን በረጅም ጊዜ የቆዩ የትዳር መሰረት የሆኑ ሰዎችን የምትመርጥበትና ለሌላው ደግሞ ጥሩ ምሳሌ የሚሆኑ ሰዎችን የምናይበት ጥሩ አጋጣሚ ይሆናል። እንግዲህ ከዚህ በፊት በየሺ ጋብቻ እንዳደረግነው ይህንን በአገር አቀፍ ደረጃ ካረግን በኋላ በዚህ ዓመት ከሚቀጥለው ዓመት ጀምሮ በአፍሪካ ደረጃ ያለን ደግሞ በዓለም አቀፍ ደረጃ እናደርጋለን። በዚህ ዓመት የምናደርገው የየሺ ጋብቻ ፕሮግራም አምና በአፍሪካ ደረጃ እንዳደረግነው ሁሉ በዚህ ዓመት ደግሞ ዓለም አቀፍ ይዘቱን ጠብቆ በሚቀጥለው ጥር 17 2018 ዓመተ ምህረት በታላቅ ድምቀት ዓለም በሙሉ ወደዚህ በሚያይበት ሁኔታ እኛም እስከዛሬ ውጣ ውረድ ያለፍንበትን ፕሮግራሞችን ልምድ የቀሰምንበትን እነዚህን በማሰባሰብ የተሻለ ኢትዮጵያን የሚገልጽ የኢትዮጵያን ደረጃ ኢትዮጵያን የሚመጥን የየሺ ጋብቻ ዓለም አቀፍ የጋብቻ በዓል የምናከብር ይሆናል። እንግዲህ እንደዚህ ያለን እንግዲህ እንደ ያሜንት እኛ እንግዲህ ደጋግመን እንደምንለው ጠንካራ ቤተሰብ ከተመሰረተ ጠንካራ ሀገር ይኖረናል፣ ጠንካራ ኢኮኖሚ ይኖረናል፣ ጠንካራ ሰላም ይኖረናል፣ ጠንካራ
እረፍት ያላት አገር ትሆናለች ብለን ስለምናስብ ቤተሰብ ላይ ምንም እንኳን የንግድ ተቋም ቢሆን ዓላማችን የኢትዮጵያን ሰላም፣ የኢትዮጵያን አብሮነት፣ የኢትዮጵያን እድገት መመኘት ስለሆነ እዚህ ላይ አበክረን የምንሰራ ሲሆን ይህንንም እንግዲህ የተለያዩ አካላት ከጎናችን ሆነው ቢሳተፉ አገር ነው የምናለማው፣ ኢትዮጵያን ነው ከፍ የምናደርገው፣ ህዝቦቿን ነው እንደገና ደግሞ ትውልድን የማስቀጠል ስራን የምንሰራው። በዛ ውስጥ እንግዲህ ኢትዮጵያን ከፍ የምናደርገው ፕሮግራም ይሆናል። ስለዚህ ሁላችሁም አብራችሁን እንድትሰሩ ባላችሁ ነገር ኢትዮጵያን ለማጽናት የበኩላችንን አስተዋጽኦ በመናረጋው ነገር ከጎናችን እንድትሳተፉ በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁኝ። በጣም እጅግ በጣም አመሰግናለሁኝ።